የሚቀጥለው የህይወቴ ምዕራፍ ምንድነው ብለሽ ራስሽን ጠይቀሽ ታውቂያለሽ? ብሴቶች የሚኖሩት ለሌላ ሰው ፍላጎት ነው። ጧት ትነሻለሽ፣ የቤተሰብ ፍላጎት ታሟያለሽ፣ ወደ ስራ ትሄጃለሽ፣ የሰዎችን ትዕዛዝ ትፈጽሚያለሽ። ማታ ደግሞ ስተኝ ግን እኔ ለምንድነው መኖረው? ለምንድነው የተፈጠርኩት የሚል ባዶነት ይሰማሻል። እውነቱን ልንገርሽ፣ አንቺ መጣሽው የሌላውን ሰው ህልም ለማበጀት ብቻ ሳይሆን የራስሽ የሆነ ልዩ ድርሻ እንዲኖርሽም ጭምር ነው። ብዙዎች በሰሩ ሰንሰለት ውስጥ እየኖርሽ ከሆነ ዛሬ ያንን ሰንሰለት የምንበጥስበት ቀን ነው። ምክንያቱም አላማሽን ካላወቅሽ ዓለም የራሷን አላማ በተከሻሽ ላይ ትጭንብሻለች። ዛሬ ለምን ተፈጠርሽ የሚለውን ትልቅ ጥያቄ በተግባር የምንመልስበትን መንገድ እናያለን። የማንነት ቀውስና የሰዎች መጠቀሚያ መሆን። አላማሽን አለማወቅሽ የሚያመጣው ትልቁ አደጋ ለሰዎች መጠቀሚያ መሆንሽ ነው። እንዴት መሰለሽ? አቅጣጫ የሌለው መርከብ ንፋስ ወደ መራው እንደሚሄዱ ሁሉ አላማ የሌላትም ሴት ሰዎች ወደ ፈለጉት ቦታ ይነዷታል። አላማሽን ሳታውቂ ስትቀሪ በራስሽ ህይወት ላይ እንደ እንግዳ ትሆኛለሽ። ሰዎች ይህንን አድርጊ ሲሉሽ እሺ ትያለሽ፣ እንዲሁኝ ሲሉሽ ደግሞ ለመሆን ትሞክሪያለሽ። ለምን? ምክንያቱም የራስሽ የሆነ አይ የምትይበት ትልቅ ምክንያት ስለሌለሽ ነው። ይህ ሁኔታ ደግሞ ራስን አለማስከበር ችግር ውስጥ ይከትሻል። ያለ አላማ መኖር ማለት የራስሽን መጽሐፍ ቁጭ ብለሽ ሌላ ሰው እንዲጽፍልሽ መፍቀድ ነው። በሰዎች ህይወት ውስጥም እንደ ረዳት ተዋናይ ወይም ሰፖርቲንግ ካራክተር ብቻ ትታያለሽ። ግን ቆም ብለሽ አስቢ። ለራስሽ ህይወት ዋና ተዋናይ መሆን የሚገባሽ አንቺ ነሽ። አላማሽን ማግኘትሽ ደግሞ ሰዎች አንቺን የሚያዩበትን መንገድ ይቀይረዋል። አይ ስቲም በድፍረት እንድትይ ያደርግሻል። ምክንያቱም ለምን አይ እንደምትይ ታውቂያለሽ። አላማሽን ማወቅ ክብርት እንደሆንሽና ጊዜሽ ውድ እንደሆነ ለሰዎች ምልክት ይሰጣል። አላማሽን የምታውቂባቸው 3 ወሳኝ ጥያቄዎች። አላማ ማለት በአንድ ሌሊት በህልም የሚመጣ ነገር አይደለም። እነዚህን 3 ጥያቄዎች በቅንነት ለራስሽ ስትመልሺ ግን መንገዱ ግልጽ ይሆንልሻል። የመጀመሪያው ጥያቄ ምን ስታደርጊ ነው ጊዜን የረሳሽው የሚመስልሽ? አላማሽ ብዙ ጊዜ ተደብቆ ያለው በምትወጃቸው ነገሮች ውስጥ ነው። ስትሰሪ የማይደክምሽ፣ ሰዓቱ እንደሄደ እንኳን የማታውቂውና ውስጣዊ እርካታ የሚሰጥሽ ነገር ምንድነው? ስዕል መሳል ሊሆን ይችላል፣ ሰዎችን ማዳመጥ፣ ምግብ ማብሰል፣ መጻፍ ወይም ንግድ ማከናወን። አላማሽ የግድ ዓለምን መለወጥ ላይሆን ይችላል። ምናልባት በአንድ ትንሽ ነገር ላይ ጥራት ማምጣት ይሆናል። ያ ማለት የሚሰማሽ ደስታ የውስጥሽ ኮምፓስ ነው። ስለዚህ ደስታሽን ፈልጊ። ግን ደግሞ አንድ ነገር አስታውሺ፣ አላማ ቁጭ ብሎ በማሰብ ሳይሆን በድርጊት ነው የሚገኘው። ብሴቶች አላማዬን እስካውቅ ድረስ ምንም ነገር አልሰራም ብለው ቁጭ ይላሉ። ግን እውነታው አላማ የሚገኘው በሂደት እንጂ በቆይታ አይደለም። አላማ ልክ እንደ ጂፒኤስ ነው። መኪናው ቆሞ ከሆነ ጂፒኤሱ ወዴት መዞር እንዳለብሽ አይነግርሽም። መኪናሽን ማስነሳትና ማንቀሳቀስ ስትጀምሪ ግን በቀኝ ታጠፊ፣ በግራ እያለ ይመራሻል። ህይወትም እንደዛው ናት። አላማሽን ለማግኘት መጀመሪያ መሳተፍ አለብሽ። የተለያዩ ነገሮችን ሞክሪ፣ በጎ ፈቃደኛ ሁኚ፣ አዳዲስ ትምህርቶችንም ተማሪ፣ ከአዳዲስ ሰዎች ጋርም ተገናኚ። ይህ አላማ ይሆን ብለሽ ከማሰብ ይልቅ ይህንን ነገር ዛሬ ልሞክረው በይ። በድርጊቱ ስትሆኚ ነው የትኛው እንደሚስማማሽና የትኛው እንደማይሆንሽ የምታውቂው። ስህተት መስራት ማለት አላማሽን ለማግኘት የሚከፈል ዋጋ መሆኑን ደግሞ አትዘንጊ። ብዙ ነገሮችን በሞከርሽ ቁጥር ትክክለኛው አላማሽ ራሱን እየገለጠልሽ ይመጣል። ሁለተኛው ጥያቄ ዓለም ላይ ምን ጎድሏል? እኔ ምን መጨመር እችላለሁ ነው። እስቲ ዙሪያሽን ተመልከቺ። የሚያስቆጭሽ ነገር ምንድነው? ይህ ነገር ቢስተካከል እኮ አሪፍ ነበር የምትዩ በምን ጉዳይ ነው? ብዙ ጊዜ አላማሽ የሚመነጨው አንቺን ካሳመመሽ ነገር ነው። የህፃናት መከራ ያስቆጭሻል? የሴቶች መበደል ያንገበግብሻል? ወይስ ሰዎች ስራ ሲያጡ ማየት ያበሳጭሻል? ያ ቁጭትሽ አንቺ መፍትሄ እንድትሆኚ የተሰጠሽ ጥሪ ነው። ዓለም ካንቺ የምትፈልገው ነገር አለ። ያንን ነገር የምታውቂው ደግሞ ክፍተቱን ስታይ ነው። ሶስተኛው ጥያቄ ሰዎች ስለምን ጉዳይ ነው ምክር የሚጠይቁኝ? አንዳንዴ ለራሳችን የታወረ አይን ይኖረናል። ሰዎች ግን በአንቺ ውስጥ የሚያዩት ልዩ ችሎታ አለ። እባክሽ ይህንን ነገር እንዴት እንደማደርግ አሳይኝ የሚሉሽ በምን ጉዳይ ነው? አንቺ እኮ ጎበዝ ነሽ የሚሉሽ ምን ስታደርጊ ነው? ሰዎች ምክር የሚጠይቁሽ ጉዳይ ያንቺ ትልቁ ስጦታ ያለበት ቦታ ነው። ይህን ስጦታሽን ስታውቂና ለሰዎች ስታካፊ ደግሞ አላማሽ መሆን ይጀምራል። አላማሽን ማግኘትሽ የሚሰጥሽ ኃይል። አላማሽን ስታውቂ በራስ መተማመንሽ ወደ ሰማይ ይሰቀላል። ለምን መሰለሽ? አንደኛ የንጽጽር በሽታ ይቆማል። የሌላዋ ስኬት አያስጨንቅሽም፣ ምክንያቱም የምትሄዱበት አቅጣጫ የተለያየ መሆኑን ታውቂያለሽ። ሁለተኛ ውሳኔ መስጠት ቀላል ይሆንልሻል። አላማሽን የማይደግፍ ማንኛውም ነገር ላይ አይ ማለት ትጀምሪያለሽ። ሶስተኛ ውስጣዊ ሰላም ታገኛለሽ። ማንም ባያይሽና ባያደንቅሽ እንኳን የምትሰሪው ስራ ትርጉም እንዳለው ስለምታውቂ እርካታ ይኖርሻል። አላማ ያላት ሴት ህይወቷ ውስጥ ሌላ ብርሃን አለ። ንግግሯ ጥንካሬ አለው፣ ምክንያቱም እሷ የምትኖረው ለሰው ሳይሆን ለተፈጠረችበት ትልቅ ግብ ነው። ይህ ደግሞ ማንም ሊነጥቃት የማይችል እውነተኛ በራስ መተማመንን ይሰጣታል። ስለዚህ አንቺ በአጋጣሚ መጣሽ አይደለሽም። በዚህ ዓለም ላይ አንቺ ብቻ ልታደርጊው የምትችይው አንድ ድርሻ አለ።
ያ ድርሻ ገና አልተፈጸመም፣ ምክንያቱም ገና በህይወት አለሽ። አላማሽን መፈለግ ራስ ወዳድነት ሳይሆን ለራስሽና ለዓለም የምትሰጪው ትልቁ ስጦታ ነው። ዛሬ መፈለግ ጀምሪ፣ ራስሽንም ጠይቂ። አላማሽን ማግኘትሽ አንቺን ብቻ ሳይሆን ዙሪያሽ ያሉትንም ሰዎች ይቀይራል። ራስሽን አክብሪ፣ ጊዜሽን ጠብቂና ለምን እንደተፈጠርሽ ለማወቅ ዛሬ አንድ እርምጃ ተራመጂ። እስቲ ኮሜንት ላይ አንቺ ስትሰሪው ደስታ የሚሰጥሽንና ጊዜውን የሚያስረሳሽ ነገር ምን እንደሆነ ጻፊልን። የቪዲዮም ጠቃሚ ሆኖ ካገኘሽው ለሌሎች ጓደኞችሽ ሼር ማድረግሽን እንዳትረሺ።